ለሁላችንም እንደው ዝም ብለ እንደሱ አሜን yes እሰይ ሌሎችም ጌታ ይባርክ አሜን ይጠቅመናል ሼር አድርጉ ወደ ታች ከቻላችሁ ሼር አድርጉ ኢንቫይት የሚለው እኔ 10 ሰው ብቻ ነው ማድረግ የምችለው ቆመብኝ ሌሎችም ካላችሁ ሼር አድርጉት እስቲ እያንዳንዳችን ልክ እንደዚህ በነካጃችሁ ለ10 ሰው አድርጉ እግዚአብሔር ዛሬ ደግሞ ሌላ ታሪክ ይሰራል እውነት ጌታ መልካም ነው ሲፈታ ያስታውቃል ኢንቫይት አድርጉና የሚመጣ ሰው ካለ መኪታ ውስጥም ብንሆን ይሰራል እግዚአብሔር መንፈስ ማድረግ የምትችለው ከታች አድርጉ እና እያንዳንዳችን ስንመለከተው ፕላንህን እስቲ እየው አይደለ እስቲ ፕላንህን እየው መሆን የምትፈልገው ነው ከየት ነው ያመጣው ያን ፕላን ማን የሰጠ በዓለም ያንን ፕላን ይዘህ ጌታን አገኘ ፕላንህን እያስቀጠልክ ነው አይደለ በዓለም እያልነ የነበረን ማንነትና ፍላጎት አሁን በእግዚአብሔር ቤት ውስጥ ይዘን ያንን ፕላን እኮ እያስቀጠልን ነው ማለት ነው አሁን በመጽሐፍ ቅዱስ የዳኑ ሰዎችን እነ ጴጥሮስ ዳኑ ጌታን አገኙ እንትን ነበሩ ምንድነው ስሙ አሳጥማጆች ነበሩ ከዛ በክርስቶስ ኢየሱስ ከዳኑ በኋላ ኑ ሰው ታጠምዳላችሁ የኔ ፍላጎትና የኔ ፈቃድ እናንተ እኔን እንድታገለግሉ ነው ስጋችሁን እፈልጋለሁ ደማችሁን እፈልጋለሁ ኑሯችሁን እፈልጋለሁ መውጣት መግባታችሁን እፈልጋለሁ ቤተሰቦቻችሁን እፈልጋችኋለሁ የኔን ፈቃድ እንድታረጉ ነው የምንፈልገው ብሎ እግዚአብሔር ጠራቸው እነሱ እስከነ መርከቡ መጣ ከዛ መርከቡን ይዞ መጥቶ ጌታ ጋር አብሮ ያገለገለ ጌታ ሆይ አሳ ስጠኝ አባዛይ ምናምን እኮ ማለት ነው ዓለም እናትና አባቱ ያወረሰውን የአሳ ማጥመድ ቢዝነስን አሁን በክርስቶስ ኢየሱስ ሌላ ቅጥር የሚሰራበት ትልቅ ስራ ያለ ዓለምን የሚያድንበት ሰዎች የሚድኑበት ጥሪ ያለ በዋጋኮ ያው የተገዙ ናቸው ጥሪ ያለ እነሱ ግን ጌታ እንዲያስፈጽምላቸው የፈለጉት በሐዋርያት ምዕራፍ 1 ላይ ስትመለከቱ ምንድነው መቼ ነው እስራኤልን የምትመልስልን በክርስቶስ ኢየሱስ ድነው እንዲያስፈጽምላቸው የሚፈልጉት የራሳቸውን ከዓለም ይዘው የመጡትን ሐሳብ ነው እያንዳንዳችሁ ተመልከቱ ዛሬ እንጥላለን ክብር ሁሉ ለኢየሱስ ይሁን ፕላናችንን እንጥላለን የትኛውን ነገር እንዲያስፈጽም ነው ኢየሱስን የምትፈልጉት ወይንም የጾም ጸሎት ርሳችን የትኛውን ጸሎት ነው እየጸለክ ያለው ምንድነው እንዲያስፈጽምልህ አሁን ጾም ጸሎት ያስከው ነገር ምንድነው ማሰጠ ምክንያቱም ትላንትና ስንነጋገር እግዚአብሔር የሚሰራው ፈቃዱን ነው እንደ ፈቃዱ ምክር ነው ምንም ነገር የሚያረጋው እግዚአብሔር ሲያማክር ባህሪውን ነው የሚያማክረው የእግዚአብሔር አማካሪ ባህሪው ነው ማንነቱን ምክንያቱም እንደ ፈቃዱ ምክር ነው የሚለው እግዚአብሔር የሚያማክረው ፈቃዱን ነው ችሎታውን አይደለም የሚያማክረው ኃይሉን አይደለም የሚያማክረው ኃይሉ ችሎታውማ ምንም ነገር ማድረግ ይችላል እኛ ኃጢያተኞች እንሳለን ማጥፋት የሚችልበት ኃይል መብት ዲሲዥን ሁሉ ነገር አለው ብቃት አለው ነገር ግን ኃጢያተኛና በደለኛ ክፉ ሙታን በነበርን ጊዜ ከታላቅ ፍቅሩ የተነሳ ይላል ማን ነው ያነሳሳው ፍቅሩ ማን ነው ያማከረው ፍቅሩን ገባ ችሎታውን ቢያማክር ኖሮ ችሎታው አጥፋቸው ነው የሚለው ሙሉ መብት አለው ኃጢያተኛ ነህ በደለኛ ነህ የእግዚአብሔር ጠላት ነህ ስለዚህ ሁሉን ነገር ታሟላል ያጠፋል ነገር ግን ኃይሉን በምን ውስጥ አርጎታል በፈቃድ ውስጥ ጨምሮታል ፈቃድ ውስጥ የተጨመረ ኃይል ነው ተሸፍኖኛ ጋር ያለው ይኸውላችሁ አሁን እግዚአብሔር በእኛ ውስጥ ነው ያለው በፍርድ መንፈስ ቢሆን ኖሮ ተፈነዳል በደሙ መንፈስ ነው ያለው በእኛ ውስጥ በምህረቱ መንፈስ ነው በእኛ ውስጥ ያለው እንደ ድሮማ በፍርድማ በህግ መንፈስማ ቢሆን ኖሮ ኃጢያት ሲሰሩ ኃጢያት መስራት አይደለም ታቦቱ ሲነኩ ነው መሬት ተከፍታ ያወጣቸው ገባ ስለዚህ እግዚአብሔር አንድ ነገር ማረክ ሲፈልግ ፈቃዱን አማክሮ ነው ወይንም ፍቅሩን አማክሮ ነው ስራ የሚሰራው ስለዚህ አሁን የእግዚአብሔር ፈቃድ በህይወታችን ይሁን ብለን እንደምንጸልይ ሁሉ የእግዚአብሔር ፈቃድ ገብቶሃል ወይ በህይወት ላይ ጴጥሮስና ሰው ታጠምድልኛል የእግዚአብሔር ፈቃድ ይሄ ነው ጳውሎስ
ስለኔ ስለ ስሜ በድንጋይ ትወገራለህ፣ መከራ ታያለህ። የተጠራኸው ለዚህ ነው። የድሮ ማን ኢየሱስ በምድር ተወለደ። የእናትና የአባቱ ፈቃድ ምንድነው? ቆንጆ ካርፔ ምንድነው ስሙ አናጤ መሆን ነው። ስለዚህ ኢየሱስ በምድር ላይ ሊያዋጣው የሚችለው ስዊድን ቢኖር ኖሮ ይሄኔ ኤኪያን ይከፍት ነበር። የኤኪያ ባለቤት ኢየሱስ ነበር የመጀመሪያው። በቢዝነስ ደረጃ እናትና አባቱ በጠሩት መንገድ ቢሄድ ኖሮ እንደ አባቱ ፈቃድ አክቹአሊ አባቱ አይደለም ግን እንደ አባቱ ፈቃድ እንደ እንትና ቢሄድ ኖሮ ምን ነበር የሚሆነው? የኤኪያ ባለቤት ነበር የሚሆነው። ወይንም እንደ እናቱ ፈቃድ መኖር ስለማይችል ነው እኮ ምን አላት? እባክህ አድርግልኝ ሲል ዞር በይ እናት እያለ እስከ ዛሬ ድረስ 30 ዓመት ካንቺ ጋር ኖር ያለው አሁን የአባቴን ፈቃድ ላረግ መጣው እንጂ ያንቺን ፈቃድ ላረግ የመጣሁት አይደለም። ያንቺን ፈቃድ ላረግ አይደለም የመጣሁት አላት። ልክ 30 ዓመቱ ላይ አገልግሎቱን ሲጀምር ኢየሱስ ደስታው የሱን ፈቃድ ማረግ ሳይሆን የአባቱን ፈቃድ ማረግ ነው። ስለዚህ መጀመሪያ ኢየሱስ ወደ ምድር ላይ ሲመጣ ከአባቱ ጋር እርግጠኛ ነኝ ተማክሯል። እንደዚህ ዝም ብሎ መሬት ላይ ደው አላለም። ምክንያቱም መጽሐፍ ቅዱስ ምንድነው የሚለን? መጽሐፍ ቅዱስ የሚያስረዳን አብ ከታላቅ ፍቅሩ የተነሳ ነው ልጁን የሰጠን አይደለ? ስለዚህ ከፍቅሩ ጋር ሳይመካከሩ አንዳች ነገር አያረጉ አይደለ? ስለዚህ ኢየሱስን አማከረውና ምን አለው? የራስህ ሐሳብ ሊኖር ይችላል። እንደከበርክነ በሰማይ ላይ መኖር ትችላለህ። መላእክቶች አሉ፣ ክብርህ አለ፣ ለዘላለም በቅድስና ውስጥ ነው ያለው። እንደፈለክ መኖር እንችላለን። ሶስታችንም ተባብረን መኖር እንችላለን። ግን አንድ ነገር እናርግ። እኔ የወደድኩት አለ። አንተን በጣም ነው የምወድህ፣ ልጄ ነህ። ግን ያንተን ክብር ላካፍላቸው የምፈልጋቸው ሰዎች አሉ። እነሱን እናምጣ ተባብለው ተማከሩ። ፎር ሹር ከዛ ወልድ እነማን ናቸው ሲል እነዚህ ሙታን፣ ኃጢአተኛ፣ ሌባ፣ ዱርዬ የሆነ ሕዝብ እነሱ ወደድኳቸው ላከብራቸው አለ። ከዛ ኢየሱስ ያንተ ፈቃድ ከሆነ እሺ እኔ እንሄዳለሁ አለ። አይደለ? የአባቱን ፈቃድ ለማድረግ ነው የመጣው። የራሱን ፈቃድ ሊያደርግ አልመጣም። ግን የአባቱ ፈቃድ የሱን ፈቃድ ይወስድበታል። ምን እስኪሆን ድረስ? ለዘላለም እስከማይመለስ ድረስ ስጋ ለብሶ ስለኛ ይገባል። ኢየሱስ እኮ ለዘላለም እኛን ለማዳን ሲል ስጋ ይለብሳል። ለዘላለም ምን ወሰደ? ፈቃዱን ወስዶ እኛን መስሏል ኢየሱስ። ከዘላለም ጀምሮ በነበረበት ማንነቱ ተወና አብን በሚመስል በመንፈስ ማንነቱ ተወና ለዘላለም ይኸውላችሁ መጽሐፍ ቅዱስ ምን ይላል? ኢየሱስ ትላንትም ዛሬም እንዴት ነው የሚለው? እስከ ዘላለም ያው ነው አይደለም የሚለው? ትላንትና የሚለው በሰማይ ማንነቱ አይደለም። በሰማይ ማንነቱ ትላንትና የሚባል ነገር የለም። ትላንትና ዛሬ እስከ ዘላለም የሚሆነው ማንነቱ የትኛው ማንነት መሰላችሁ? የሥጋ ማንነቱ ነው እኮ። ትላንት የተባለው ትላንትና የተፈጠረ ሥጋው ነው። ስለዚህ እስከ ዘላለሙ ያው ነው የሚለው ማለት ነው። ኢየሱስ ሥጋ ለብሶ ፈቃዱን ሰጥቶ ለዘላለም ስለኛ ይኖራል። ስለየተኞቹ? እነዛ ኃጢአተኞች ስለተባሉ ሰዎች። ስለዚህ ፈቃዱን ሰጠና እኛን ሊያከብር ስለፈለገ ከኛ ጋር አብሮ መኖር ስለፈለገ ምን አደረገ? ያንን ሥጋ ለበሰና ለዘላለም ፈቃዱን ወስዶ ሰው ውስጥ መጣ። ሲያማክረው ግን እንደዚህ ነው ያለው፣ ትሄዳለህ ወደ ምድር፣ ትወገራለህ፣ ሥጋ ትለብሳለህ፣ ትደበደባለህ። በማ በእነዚያ ሰዎች ትቀጠቀጣለህ፣ ዋጋ ትከፍላለህ፣ ይሰቅሉሃል፣ ይተፉብሃል፣ ያዋርዱሃል ምናምን ሲለው አባቶይ የኔ ፈቃድ አለ መሆን የምፈልገው በክብሬ ውስጥ ነው ያለው። ግን አንተን የሚያስደስት ከሆነ የራሴን ፈቃድ ትቼ በአንተ ፈቃድ ውስጥ እገባለሁ አለው። ምክንያቱም ደስታዬ የራሴን ፈቃድ ማድረግ ሳይሆን ያንተን ፈቃድ ነው ማድረግ ነው። በአንተ ፈቃድ ደግሞ እኔ ላዝን እችላለሁ። አንተ ግን ከከበርክ በአንተ ደስታ እኔ እደሰታለሁ። ስለዚህ ከራሴ ደስታ ይልቅ ያንተ ደስታ ይበልጥብኛል አለው።
ስለዚህ የራሱን ደስታ አስቀመጠና የአብን ደስታ የትኛው? የመስቀል ደስታ። ስለዚህ ምን አለ? ከሴት ትወለዳለህ አለ። እነ ማርያም ቤት ደስታ ሆነ፣ እልል ተባለ። ግን እግዚአብሔር ማርያም ውስጥ ሲያስቀምጠው አልተደሰተም ስላችሁ ገና ጅማሬው ነው እንጂ የእግዚአብሔር ደስታ ያለው መስቀል ላይ ነው። ስለዚህ ፈቃዱን ሰጠና ኢየሱስ ክርስቶስ በመስቀል ላይ፣ ምክንያቱም እግዚአብሔር ልጁን የሰጠን በማርያም በኩል ሳይሆን በመስቀል በኩል ነው። በማርያም በኩል ቢሰጠን ኖሮ ኢየሱስ ሀብታም ቢሆን ወይንም ጎበዝ የወንበር ሰራተኛ ሆኖ ቢሞት ኖሮ እግዚአብሔር አልሰጠንም። እግዚአብሔር ለማርያም ሰጣት እንጂ ለኛ አልሰጠንም። ለማርያም ልጅ ሆኖ ሰጣት እንጂ ለኛ አልሰጠንም። ለኛ የሚሰጠን በመስቀሉ በኩል ነው። በመስቀሉ በኩል ነው ለኛ የምንወለደው እንጂ በማርያም በኩል አይደለም። እኛ ኢየሱስ ለዚህ ነው የኢየሱስ ልደት ለኛ አይጠቅመንም። የኢየሱስ ትንሣኤ ነው። መጽሐፍ ቅዱስ አንደኛ ጴጥሮስ ላይ ምንድነው የሚለው? በሞትና በትንሣኤው በኩል ዳግም የተወለዳችሁ ነው የሚለው። ዳግም መወለድ ያለው በትንሣኤው በኩል እንጂ በመወለዱ በኩል አይደለም። ስለዚህ ፈቃዱን ሰጠና በምድር ላይ አውቆ ገብቶት ታዞ በማ ውርደት በየትኛው በፈጠረው ሕዝብ ምን እንደሚሆን ተቀጥቅጦ ምን ብሎ ተታፍቶበት የከበረ አምላክ ሚካኤልን ገብርኤልን እልፍ አላፍ መላእክቶች ዘመናትን ቅዱስ የሆነ አባት እሺ አለ። ምንን? መሞትን፣ ምንን? መደብደብን እሺ አለ። የአባት ፈቃድ ማድረግ ማለት ይሄ ነው። አሁን በዚህ ማንነት እንምጣና ከእናቱ እንኳን እንጀምር። ኮኪዬ የት ሄድሽ? ኮኪዬን ጥሩልኝ አለሽ? እሺ ብልጭ አለ እዚሁ። እስቲ እናቱ ጋር እንጀምር። ማርያምን ገብርኤል ተገለጠላትና ማርያምዬ ልጅ እሰጥሻለሁ። የሚገርም ልጅ ነው የሚሰጥሽ። በምድር ላይ የሌለ በቃ አንቺ ድንግል ሆነሽ የምትወልጂው ከሰማይ የመጣ አምላክ ልጅ ነው የምሰጥሽ። እሺ እንዴት ሊሆን ይችላል አልገባኝም፣ ግን ፈቃድ ከሆነ እልል ምናምን ነገር እንላለን ትላለች። ግን ማርያምን ቢያማክራት ኖሮ የእግዚአብሔር ልጅ ነኝ እኔ እግዚአብሔር ነኝ የምሰጥሽ ልጄን ነው፣ ግን ያ ልጅ ሲመጣ የሚወለደው ብሎ ገና ሳይጨርስ ሸራተን ነው የምትለው፣ አሜሪካ ነው የምትለው። ምክንያቱም የእግዚአብሔር ልጅ ሊወለድ ይችላል። ምክንያቱም ልታገናኘው የምችለው ከእግዚአብሔር ልጅ ማንነት ከራሷ ጥቅም ጋር ነው አይደል እንዴ? አሁን እግዚአብሔር እሰጣለሁ ቢልህ 10 ሳንቲም ትለዋለህ አይደል? እግዚአብሔር እሰጣለሁ ካለ ትልቅ እሱን ነው ማለት የምትፈልገው። ማርያም ያንን ነው የምትለው። የት ነው የሚወለደው ነው የምትለው። ግን ባንቺ የሚወለደው ልጅ በግርግም ነው የሚወለደው ማለት እንዴት? በቃ ያንተ ልጅ ሆኖ የእግዚአብሔር ልጅ ሆኖ በግርግም ነው የሚወለደው። እሺ ካልክሽ ምን አደርጋለሁ? ከዛ በኋላ አምላክ የሆነው ስጋ ይለብስና ከዛ በኋላ ይተፋበታል። የኔ ልጅ? አዎ። ከዛ ይቀጠቀጣል። ከዛ ደም በደም ይሆናል። ከዛ ይሰድቡታል። የኔ ልጅ የእግዚአብሔር ልጅ የተባለው? አዎ ይቀጠቀጣል ምናምን ቢላት ማርያም ተስማማለች ወይ? ልጅ ልስጥና ላስደብድብልህ ትቀበላለህ እንዴ? ልጅ ልስጥና ይቀጥቀጥ፣ በቃ በዱላ ይቀጠቀጣል፣ በደም እስኪሆን ድረስ ይደበደባል። እና ምኑ ነው ደስ የሚልሽ? የኔ ፈቃድ ነው ደስ የሚልሽ ወይንስ የራስሽ ፈቃድ ነው ደስ የሚልሽ? ምረጪ እኮ ማለት ነው። ማርያም እሺ የምትል ይመስላችኋል? ስጋው ሁሉ ይገነጠላል፣ 40 ሲከፍሉት ምናምን ደሙ ሁሉ ያልቃል፣ ይቀጠቀጣል፣ መከራውን ያህል መስቀል መሸከም ያቀጠዋል ምናምን። የክርስቶስ መከራ ሆሊውድ የሰራልንን ፊልም ቢሰጣት ምንድነው የምትለው? ኧረ የራሱ ጉዳይ አልፈልግም ነው የምትለው። እዛው አንተ የሚሰጠው ልፍዘጥ እንጂ የኔ ልጅ ወልጄ ሲቀጠቀጥ ማየት አልፈልግም። እሱ ብቻ ሳይሆን በዓለም ላይ ኃጢአተኛና ሌባ የተባሉ ሰዎች ልክ እንደነሱ በመስቀል ላይ ነው የሚሞተው ብትባል አንድ እናት እንዴት እሺ ልትል ትችላለች? ይሄ ተነግሯት እሺ ልትል አትችልም። ምንም እንኳን እግዚአብሔርን በስጋ ተወልጃለሽ ብትባል እሺ ልትል አትችልም። አሁን ይሄን ወደ ራሳችን እናምጣውና
የእግዚአብሔር ፈቃድ የሚያስደስታችሁ ለእግዚአብሔር ፈቃድ መኖር ፈልጋለሁ የምንል እኛ እስቲ ዛሬ እንመልከተው። አይደለም የእግዚአብሔርን ፈቃድ አሁን ትክክል ያልሆነውን የራስን ፈቃድ እንኳን መጣል አልቻለም። አሁን ትክክል አይደለም ብለን እንኳን እግዚአብሔር ትክክል አይደለም ብሎ እንኳን እጃችን ላይ ያለው ታይ ባልሽ አይደለም፣ ታይ ይሄ ስራ የኔ ፈቃድ አይደለም፣ ታይ ይሄን ነገር እንደዚህ አታርግ፣ ይሄን ስራ አትስራ፣ እንዴ ይሄ እኮ ኃጢአት ነው የተባልነውን እንኳን ለመተው ፈቃደኞች አይደለንም። ለእግዚአብሔር ፈቃድ ያልሆነውን ነገር ሁሉ ለመተው ነው። አንተ ዝም በል፣ እኔ የራሴን ፈቃድ ፈልጓለሁ፣ አትግቢው አታግቢው እያለ አሕዛብ ካላገባው ብለን እኮ የምንጋደለው ይሄ ነው። አትውጪ ነው እዚህ ነው የምፈልግሽ እየተባለ አገር የምንቀይረው እኮ ለዚህ ነው። አታርጉት እያለ እምቢ ብለን ይሄን ስራ አትስራ እያለን እግዚአብሔር እምቢ ብለን እኮ የምንሰራው የያዝነውን ነገር እንኳን መልቀቅ ስለማንፈልግ ነው። ኃጢአት እንደሆነ እንኳን እያወቅን አይደለም የእግዚአብሔርን ፈቃድ ኃጢአት እንኳን እንደሆነ እያወቅን የእግዚአብሔርን ፈቃድ እንኳን ለመተው ለእግዚአብሔር እንኳን ለመተው እምቢ ብለናል። ገባ? ፕላስ እግዚአብሔር መጥቶ በቃሉ በኩል ተው፣ ታረቅ፣ ይቅር በል፣ ውደድ፣ ስጥ፣ እቀፍ፣ ሂድ፣ ስበክ ምናምን የሚለው የእግዚአብሔር ፈቃድ የሆነችዋን እንደው ከአንደበታችን እንኳን የሚወጣውን ነገር እኛ የራሳችንን ክብር ለመጠበቅ ብለን እንኳን ያንን አናደርግም። ግን ምን እንላለን? እስቲ እጃችሁን አውጡ የእግዚአብሔር ፈቃድን የምትወዱ እስቲ እጃችሁን አውጡ። እስቲ ለቃሉ ታማኝ ነው ሁላችንም አውጡ ስንባል ውሸት በእጃችን ያለውን የእግዚአብሔር ፈቃድ መተው ብቻ አይደለም፣ የእግዚአብሔር ፈቃድ የሆነው ሲምፕል የሆነችዋን ስለ ክብራችን ብለን ለሌለኝ ክብር ሙታን ሆነን የተጠራን ሰዎች ነን። ምን ክብር አለ ሚኪዬ? ምን ክብር አለ ኩኪዬ? አብዬ የትኛው ክብር? ተው እንጂ ወንድምዬ፣ የትኛው ክብርሽ? ለሱ እንኳን ይቅር በይ ደውለሽ ይቅር በያት ሲባል ነው ስጠው አልሰጥም፣ አርግ እምቢ ማ ስለሆነ ፓስተር ላይ ትነሳለህ። ምን ስለሆነ ፓስተር እንደዚህ አድርጎ ኧረ በእናትህ በጌታ የትኛው ክብራችን? የእግዚአብሔር ፈቃድ የሆነውን እንኳን እንደ እግዚአብሔር ቃል ለመታዘዝ የኛን ክብር ከእግዚአብሔር ፈቃድ ጋር እናወዳድረዋለን። ምክንያቱም ከእግዚአብሔር ክብር ይልቅ ከእግዚአብሔር ፈቃድ ይልቅ የኛ ክብር ስለሚበልጥብን፣ የኛ ሴትነት ስለሚበልጥብን፣ የኛ ኩራት ስለሚበልጥብን፣ የኛ አልሸነፍ ባይነት ስለሚበልጥብን የኛ የሆነው ነገር አይነካ፣ ቤተሰቤ አይነካ፣ ዘሬ አይነካ፣ አቋሜ አይነካ፣ ገንዘቤ አይነካ፣ ሚስቴ አትነካ፣ ዙሪያዬ ሰላም ነው መሆን የምፈልገው ምናምን እያለ ራሳችንን ከእግዚአብሔር ፈቃድ ሸውደ ነው በራሳችን ፍላጎት ውስጥ ግን እጃችንን አውጥተን ጌታ ሆይ ያንተ ፈቃድ ይሁን፣ ምን ቀኔ በያለንተ ፈቃድ መኖር አልፈልግም። ውሸታሞች ለእግዚአብሔር ፈቃድ የማንገዛ ለምን እግዚአብሔር ይሄን ነገር እንደሚደጋግም አላውቅም። ለእግዚአብሔር ፈቃድ ተው እየተባልክ ያንተ አይደለችም እየተባልክ ተው ይሄ ስራ ያንተ አይደለም ኃጢአት ነው እየተባልክ እየነገረ ድምፅ አውጥቶ ከሰማይ በነቢያት በህልም በምን ተው እየተባልክ እኔ ፈልገዋለሁ። ምክንያቱም ከእግዚአብሔር ፈቃድ ይልቅ የስጋችን ምኞት በልጦብናል። ተኝቼ አንድ ሰው እኮ ሄዶ ዝሙት ሲያረግ ተደብቆ ከሚስቱ ያንን ነገር አስቦ እግዚአብሔር በውስጡ መንፈስ ቅዱስ ተው እያለው ከዛ መኪና አስነስቶ ሄዶ የሚገዛ ነገር ምናምን ገዝቶ ከዛ ልጅቷ ጋር በቴክስትም በምን በሌላ ስልክ ምናምን ተደብቆ ሆቴል ይዞ ሄዶ ተኝቶ ምናምን አቅዶ ያንን ነገር ያለቃል። ከእግዚአብሔር ድምፅ ይልቅ የስጋው ፍላጎት አፍኖት ያንን ነገር አርጎ ሲመጣ ነው የሚባንነው። ወይኔ የሚለው ወይኔ የምንለው መቼ ነው? ከሆነ በኋላ እውነተኛ የእግዚአብሔር ፈቃድ ማድረግ የሚፈልገው
ነገሩ በሐሳብ ደረጃ ሲመጣና እግዚአብሔር ፈቃድ እንዳልሆነ ሲገባ ያኔ ነው ውሳኔ መሆን ያለበት። ኢየሱስ እያወቀ አሜን ብሎ ገባ። መስቀል ነው ጥሬ፣ ወደ መስቀል ነው መሄደው፣ ልደበደብ ነው መሄደው። በየቦታው መጽሐፍ ቅዱስ ላይ ካያችሁ አብዞ ዮሐንስ ወንጌል ላይ የአባቴን ፈቃድ ላረግ መጣው እንጂ ይላል። ሁሉ ጊዜ የአባቴን ፈቃድ ላረግ መጣው እንጂ፣ የአባቴን ፈቃድ ላረግ መጣው እንጂ። እኔ እኮ መላእክትን ማዘዝ እችላለሁ፣ አንተ በእኔ ላይ ስልጣን የለህም፣ የአባቴን ፈቃድ ላረግ ነው እንጂ። ሁሉ ጊዜ ደስታው አባት ውስጥ ነው ያለው። ደስታው በጥፊ ስትመታው ገና ሳትመታው እጅን እኮ ቁልብልፍልፍ ማድረግ ይችላል እኮ አይደለም ሰዎችን አይደለም መስቀልን ዓለምን በጣት እኮ እንደዚህ ራሷን መሸከም የሚችል ነው እኮ የኛ አምላክ። ዓለምን አለ ኮስሞስን ምኑን እኮ ጫቱ ላይ እኮ እንደዚህ እኮ ማድረግ የሚችል ኢየሱስ ነው እኮ። በሆነ ዱርዬ በማይረባ ዝም በል ብሎ አፉን መታው ነው የሚለው። እኔ አፌን ሰው ሲመታኝና ጆሮዬን ሲይዘኝ በጣም አብዳለሁ። ነርቬስ ነው የሚያደርገኝ አምላክ በጥፊ አፉ ላይ። እኔ ዛብሆን ምን እንደምሆን አላውቅም። የአባቱ ፈቃድ በለጠበት ከሱ ክብር ይልቅ። እሱ እኮ ግልጽ የሆነ የከበረ ማንነት ያለው ነው። አሁንኛ አንተ ረበናታችሁ የትኛው ክብራችን ነው ተነካ የምትለው? በእናት ሁሉ ጊዜ ለብሩክ ነግሯለሁ። በቃ አንተ ጥንብጥሩዬ የካሳንጂ ማላቀነ እንዴ የትኛው ክብር እለዋለሁ? እኔ ትብለ ጠጅ ቤት ለጠጅ ቤት ምዘል የሆነ መንገድ ላይ ልብስ ላይ አንተ እኮ ሜትሮ ውስጥ እኮ ሽንቴንሽን ነው ነኝ ህዝብ ባለበት ትሬን ውስጥ እንዴ ክለብ ውስጥ እየጠጣሁኝ ሽንት ቤት መሄድ ሲያቅተኝ ህዝቡ እየጨፈረ እኮ እዛው እንትኑ ላይ ተለግፌ ነው እኮ እየጠጣሁ የሸናሁት መሬት። እና አሁን በቤተክርስቲያን ውስጥ መጥቼ ብሩክ ማለት ምናምንና ይቅርበል ሲባል ክብሬ ምናምን አረባክ ዝም ብላል የማትረባ እዚህ ገባ የማትባል እኮ ይሄ ነው እኮ የሚያናድደው። የትላንትና ሙታን የነበረው ማንነታችን ረስተናል። ስለዚህ ለእግዚአብሔር ፈቃድ ፍጹም የምንገዛ ሰዎች አይደለን። ያለንንም አለቀቀን፣ እሱ የሚለንንም አናረግም። በዋጋ ተገዝታችኋል፣ ስጋችሁን እፈልገዋለሁ እምቢ። በከንፈርሽ መናገር እፈልጋለሁ፣ በሐሳብሽ መጠቀም እፈልጋለሁ፣ ባንቺ ማቀብ እፈልጋለሁ፣ ባንቺ መስጠት እፈልጋለሁ፣ ባንቺ ይቅር ማለት እፈልጋለሁ፣ አካል እፈልጋለሁ እምቢ። አረ የኔ ነህ በዋጋ ገዝቻለሁ እምቢ። ምንድነው የምትፈልገው? መቦጨቅ፣ ፓስተሩ መቦጨቅ፣ ጓደኛ መቦጨቅ፣ ኑሮ መቦጨቅ፣ ሚስትን መቦጨቅ፣ ልጅን መቦጨቅ። እሱ ነው ደስ የሚለን መልካም ከመናገር ይልቅ። መንፈስ ቅዱስን ማሳዘን የሱን ፈቃድ ማድረግ አንወድም፣ ውሸታችንን ነው። እሱ ማቀፍ ይፈልጋል፣ አካልን ሰጥተዋል ወይ? እሱ መልካም መናገር ይፈልጋል፣ ሰጥተዋል ወይ? አንደኛ አንተ ራስህ እኛ ራሳችን የራሳችን አይደለንም፣ በዋጋ ተገዝታችኋልና የሱ ናችሁ፣ የኔ ናችሁ። በሰው አንደበት ነው እኮ ግግም የምንለው። በሰው አይምሮ እግዚአብሔር በገዛው አይምሮ የፈለግነው ነው የምናስበው። ፕላስ ደግሞ ድፍረታችን ያሰብነውን አጋንንት የሰጠን ቤተሰብ የሰጠንን በጾም ጸሎት ይዘነው እንመጣና ጌታ ሆይ ካልፈጸምክልኝ፣ ከዛ በኋላ እምቢ ሲለን እግዚአብሔር አይሰማም ብለን ባክ ታረጋለህ። ባክ የምናረገው እኮ ፈቃዱ ባልሆነበት ዓለምና ሰይጣን በሰጠን ነገር ላይ ነው እኮ የጾም ጸሎት ይዘን አልሰጠንም ብለን ባክ የምናረገው። ልጅ ስጠኝ፣ በሰማይ የሌለ ልጅ ምን ያደርግልሻል እንዴ? የዘላለም ሕይወት የሌለው ልጅ ምን ያደርግልሻል? ልጅ ስጠኝ ካልሰጠኝ ብሎሻል፣ ከሆነ ይሰጥሻል። ሰሚኒ በሰማይ የማይኖር ልጅ ሰማይ ውስጥ የሌለ ልጅ ምን ያደርግልሻል? ወይንም ልጅሽ ተወልዶ ጨፍጫፊ ቢሆንስ እንዴ? ጨፍጫፊ ቢሆንስ? መጽሐፍ ቅዱስ ላይ አሁን የፈርዖን እናት ይኸውልሽ የፈርዖን እናት ልጅ ሰጥሻለሁ፣ በቃ አሪፍ ልጅ ሰጥሻለሁ፣ እሰይ እለለለለ። ግን ልጅሽ ጨካኝ ነው፣ እስራኤላኖችን ይበላቸዋል፣ ይጨፈጭፋቸዋል፣ አይለቃቸው፣ ይቀጠቅጣቸዋል ምናምን ብትባል ቀጥቃጭ ልጅ ባነች የምትወደው የትኛው እናት ነች የምትወደው? ክፉ እንኳን ገባ እግዚአብሔር ያልፈቀደ ነገር የእግዚአብሔር ስራ የማይሰራ ልጅ ምን ያደርግልናል?
ዓላማ ካለበት ብለን እንደፈለክ ምንል ሰዎች ነን ወይ? የለም አንልም፣ ውሸታችንን ነው። ጌታ ማቀፍ ይፈልጋል በእኛ፣ ጌታ መስጠት ይፈልጋል። በሰማይ ያለው ፈቃድህ በምድር ትሁን ማለት የአንተ ፈቃድ ይሁን፣ እኔ የራሴ አይደለሁኝም፣ እኔ የራሴ ኑሮ አልፈልግም። ይኸውላችሁ አሁን የምንሯሯጥበት ቤት፣ ገንዘብ፣ ሚስት፣ ክብር ምናምን የምትሮጥበት እኮ በእግዚአብሔር ዓላማ ወደ መስቀሉ ስትሄድ የሚጨመር ነው እኮ። ጽድቁን ፈልጉ ሁሉ ነገር ይጨመርላችኋል ማለት ምንድነው? ጽድቁ የእግዚአብሔር ሐሳብ ማለት ነው። ለምንድን ነው የጠራኝ? እኔ ሰርቼ ከማገኘው ይልቅ በዓለም ላይ እኔ ጎበዝ ነኝ ስሰራ በጣም ኢቭን እስካሁን ይፈልጉኛል። ያንተ አይደለም አለኝ። በዓለም ደረጃስ ዝም ብለህ አሜሪካን ሀገር ቁጭ ብለህ ስራን አሰራም ይፎግራል እንዴ? አገልጋይ ነኝ እያለ ይቀልዳል እንዴ? ዝም ብለህ አርፈህ ስራ፣ የቤት ኪራይ አለብህ አይደል እንዴ? አንተ ወንድሜ ዝም ብለህ ደግሞ ሚስት ብቻ ነች የምትሰራው። አንተ ሚስት እየሰራች ቤት ቁጭ ትላለህ። ኑሮ ኒውዮርክ እየኖርክ ልጅ አለ እና ሚስት የማትረባ አንተም ብሎ ደግሞ ምናምን ያስብላል። who cares? ዓለም ቢለይ ባይለይ ሚስቴ ትወደኛለች፣ ገብቷታል። እግዚአብሔር ደግሞ ፈቃዱ ነው። የሚያስፈልገኝ ነገር ሁሉ እግዚአብሔር አንድ ቀን አግድሎብኝ አያውቅም። ቢጎልብኝ እንኳን ደስታዬ ነው፣ የክብር መንገዴ ነው። እሳይ እንኳን ጎደለብኝ። እግዚአብሔር ሊያጠፋኝ ሳይሆን የቤት ኪራይ ያጣሁት እግዚአብሔር ፈቃዱ ሳይሆን ሰነፍ ስለሆንኩኝ ሳይሆን የቤት ኪራይ የጎደለኝ እግዚአብሔር ግን በቤት ኪራይ ውስጥ ሊሰራ ያለው ነገር ስላለ ነው። ምንም ነገር የማታውቀው ሚስቴ ለምን ብላ ነው 2 ካንሰር የሚመጣባት? ምን በወጣት ምንም የማታውቀው ቤቷ ተደብቃ በቅድስና የምትኖር ልጅ ብሩክን ስታገባ 2 ካንሰር መጣ። ስራ አትሰራ። በዚህ ላይ ደግሞ የሚስት የባሰ ካንሰር ይዘባት መጣ ይልሃል። ዝም ብለህ ግን ማዳመጥ ነው። ጌታ ሆይ ምንድነው? አይዞ ልጄ ላከብራት ነው። ምንም ነገር አትሆንም፣ አትሞትም፣ እኔ ገለጥባታለሁ። እሺ አባት ሆይ አረ ሞተች፣ አረ እንደዚህ ምናምን እሰይ ኢየሱስ አንተ የኔ ጌታ ነህ፣ አንዳች ነገር አትሆንም፣ ክብርን ግለጥባት፣ አንተ እኮ መልካም ነህ። አቤት አባት ሆይ አቤት። ገና ወንድሜ ጌታን ተቀበለ። እፍስ በቤትዬ ካንሰር፣ ጓደኞቼ ጌታን ተቀበሉ። እፍስ አንድ ሰው ይበቃኛል፣ ምን አገባኝ። ይሄው አሁን የምታዩት ሚስት ይሄው በዛ ውስጥ አልፋ ነው አሁን ወርቅ የሆነችው ሰው ሁሉ የሚወዳት። ካሁን በኋላ ደግሞ ምን እንደሚሰራ ገና መጀመርን ገና ኮራዩ አልተጀመረም። ደስታችን የእግዚአብሔር ፈቃድ እንጂ ድሎታችን አይደለም። ነህምያ ደስታው የእግዚአብሔር ፈቃድ እንጂ ድሎቱ አይደለም። ፕሮሞሽን አይደለም የፈለገው ራእይ እንጂ። ያልተሳካልን ራእይ ስለሌለን ነው። ያልሆነልን ራእይ ስለሌለን ነው። የምናስፈጽመው ራእይ የለንም። ከእግዚአብሔር የተቀበልነው ነገር የለንም። የቤት ኪራይ፣ ሆድ፣ አሜሪካ፣ ሚስት፣ ልጅ፣ ባንክ ማስቀመጥ ምናምን ይሄ ነው ራእያችን። ራእይ አይደለም እሱ። አንተ የእግዚአብሔር ልጅ ነህ። እግዚአብሔር ባንተ ላይ ዓላማ አለው። ስላበበሽ ቁጭ ብለህ አታስብ። ስለከበደ ስለሞላና ጎደለ አታስብ። ኢየሱስ ወደ መስቀል ነው የሚያስበው። የተጠራበት ነው፣ የሚጎዳበት ነው፣ ግን እግዚአብሔርን የሚያስደስት ነው። ወደዛ ሲሄድ ማጎደለበት? ኢየሱስ ምን ጎደለበት? ይሁዳ ራሱ ተጨምሮለታል። ይሁዳ ሊያከብረው ተጨመረለት እንጂ ሊጎዳው አይደለም። ይሁዳ የክብሩ መንገድ ነው። ወደ መስቀል ሲሄድ አንዳች አይጎልብም። ሰይጣን እንኳን አይጎልብም። አይደለም ገንዘብ። ፕሬስ ጋድ እሰይ። ሰይጣን እንኳን አይጎልብም። ሰይጣን እንኳን ላንተ ይሰጣል። አይመጣብም፣ ይመጣልሃል። የማትገስጸው ሰይጣን ይመጣልሃል። የማታባረረው ሰይጣን ይመጣልሃል። ሊያከብርህ ይመጣልሃል። በምንም በኩል ይምጣ ሰይጣን። መጽሐፍ ቅዱስ ዮሐንስ 6 ላይ ምንድነው የሚለው? ወደ 60 ምናምን ላይ 12ታችሁን እኔ ነኝ የመረጥኳችሁ፣ እንደውም ከእናንተ አንዱ ዲያብሎስ ነው ይላል። ኢየሱስ ለሥራ የመረጠው ነው ዲያብሎስ። የኢየሱስ ጠላት አይደለም።
ሰይጣን የኢየሱስ ጠላት አይደለም። ሊጠላው ይችላል እንጂ ጠላቱ ሊሆን አይችልም። እነሱ ጠላት ሊዋጉ ምናምን እግዚአብሔር ነው እኮ የፈጠረው እንዴ ኢየሱስ ነው እኮ የፈጠረው ሊፈተነው የሚመጣው። ስለዚህ እይታችን ምንድነው? የእግዚአብሔር ፈቃድ በእኛ በትንሿ አካሰር አንድ የናንተ አይደለም። ሌባ አስራት ባለ መስጠት ሌባ የሚል ስም ወጥቶልናል። አይገርምም? አስራት እንኳን ባለ መስጠት ሌባ የሚል ስም ወጥቶልናል። ከእግዚአብሔር ፈቃድ እንዴት እንደሚያወጣ ታያችሁ። እግዚአብሔር በእኛ ላይ ዓላማ አለው። ዓላማ ምንድነው እንበለው? የቱ ጋር ነው የምንሮጠው? የእግዚአብሔር ፈቃድ ደስ ይለኛል አንበል። በእውነት ለእግዚአብሔር ፈቃድ ተሰጥተናል። ይሄን ብዬ ልጨርስ። ትላንትና መስለው ነበር። ዘመኗን ሁሉ የጸለየችው ጸሎት ነው ኤልሳቤጥ። ዘመኗን ሁሉ ያለቀሰችበት ነገር ነው። ምን ልጅ ስጠኝ። እድሜዋን ሁሉ ስላልሰጣት ከምኩራብ አልቀረችም። ዘመኗን ሁሉ በምኩራብ ውስጥ ትመላለስ ነበር። ባይሰጣትም ከቤቱ ግን አልጠፋችም። ባይሰጣውም ከአገልግሎት ግን አልወደቀም። ያ ሁሉ እየተመላለሰች ከዛ በኋላ ጸሎትሽ ተሰምቷል አላት። መቼ? በ18 ዓመቷ የጸለየችው ልክ ስታገባ የጸለየችው ካረጀች በኋላ ልትሞት 10 ምናምን ቀናት ይሁን አመት ይሁን ለቀራት አሮጊት ምን አላት? ጸሎትሽ ተሰምቷል ልሰጥሽ ነው አላት። ከዛ ድንቅ ነው እልል ይባላል። ልጅ ይሰጠኛል። በቃ ቤት እግዚአብሔር መሐሪ ነው። ያውም እኮ መልአክ ተገልጦ ገብርኤል ተገልጦ ነው እኮ ይሄን የነገረኝ። ስለዚህ እግዚአብሔር ሆይ አመሰግናለሁ ምናምን እሪ ተባለ። የእግዚአብሔር ታላቅነት ተደነገረ። ባሏ ዲዳ ነበር። ከዛ በኋላ እሷ ወራ እንደውም ሄዳ በቃ ማህፀኗ ውስጥ የኢየሱስ የማርያም ድምጽ ስትሰማ ድንቅ ታምራት ምናምን ተደረገ። ሰንት ሆነ። ግን እቺ ኤልሳቤጥ ማንን እንደሚሰጣት ብታውቅ እንደ ፈቃድ ብላ ትቀበላለች ወይ ነው ጥያቄው። የምሰጥሽ ልጅ ይኸውልሽ ኢየሱስን እንዳዋራሁት አንቺንም ላዋራሽ። በስተርጅና የምሰጥሽ ልጅ እሱ ያንቺ ሳይሆን የኔ ነው። ፈቃደኛ ነሽ ወይ ልጅ ብሰጥሽ? ያንቺ አይደለም የኔ ልጅ ነው። እንዴት? እኔ ለፈቃዴ ነው ምሰጥሽ። ትቀበያለሽ ወይ? እሺ ጌታ ሆይ አንተ ፈቃድ ከሆነ እንኳን እኔና ሐናም ሰጣለች። ማንን? ሳሙኤልን ሰጣለች። እሰጣለሁ ለሥራ የሚሆን። እሺ ግን ያንቺ ለየት ያደርገዋል። እሱ ልክ እንደ ሳሚ እዛ ሄዶ የሚያከለግል ምናምን ሳይሆን የምሰጥሽ ልጅ እቤትሽ አያድግም። ካንቺ ጋር የምትሰሪው ምግብ አይበላም። አንቺ ጎበስቶኛለሽ የምትሰሪያቸው ምግቦች፣ ግን እሱ ያንቺን ምግብ አይበላም። ያንቺን መጠጥ አይጠጣም። አንቺ የምትሰሪውን ነገር እንትን አይልም። ከልጅነቱ ጀምሮ የሚያድገው በምድረ በዳ ነው። አንበጣ ነው የሚበላው ምናምን። ሚኪዬ ውጣና ግባ፣ አትታይም። የሚበላው እንትን ነው፣ አንበጣ ነው የሚበላው። የሚለብሰው ልብስ ደግሞ ሌላ ነገር ነው። አንቺ ሄደሽ ከየትም ልትገዥለት አትችም። አንቺ አትገዥለትም፣ አሰፊለትም፣ ምንም ነገር አትይለትም። ስለዚህ ያ የሚወለደው ልጅ አንቺ አታሳድጊውም። የሚያድገው በምድረ በዳ ነው። እሺ እግዚአብሔር አንተ ፈቃድ ከሆነ የምሰራው ሥራ ድንቅና ታምራት ነው። ሰጠኝና እኔ ማህፀኔን መጠቀም ፈልጋለን። ከማህፀኔ ብዙዎቻችን የማንለው ማለት ነው። ማህፀን ግን እሺ እሰጥሃለሁ። ግን ልጁ ሲመጣ ይኸውልሽ ካንቺ በፊት የሚመጣ አምላክ አለ፣ ኢየሱስ ይባላል። እሱም የእግዚአብሔር ልጅ የኔ ልጅ ነው። እሱ ሲመጣ ለሱ መንገድ ጠራጊ ነው። ብዙዎችን መንገድ እየጠረገ ወደሱ እንትን የሚል ነው። ዋው ለአምላክ መንገድ ጠራጊ ነው የኔ ልጅ። ዋው እንዴት ደስ ይላል። እሺ ግን የሚነገርምሽ ነገር ይሄ ዘመኑን ሁሉ ያበደለት በቅድስና የሄደለት የሚወደው የኔ ልጅ አምላክ የሆነው ያንቺ ልጅ ለእንደኔ ፈቃድ የተወለደው በችግር ውስጥ በገባ ጊዜ የኔ ልጅ ኢየሱስ አያግዘውም። እና የወለድኩት ልጅ አንተ የሆነ ልጅ መንገድ የሚጠርገው ታማኝ ሆኖ ቤቴም አላሳድገው በምድረ በዳ ምናምን የሚበላው ልጅ ለሱ ብሎ ታስሮ
አምላክ የሆነው ኢየሱስ አይረዳውም እንዴ? ለምን ብዬ ነው ታዲያ ልጅ ግን እሺ ኦኬ ፈቃድ ከሆነ አይረዳውም። ምክንያቱም አንተ ታምረኛ ነህ፣ ብዙ ነገር ልታረግ ትችላለህ። ከዛ እስር ቤት ገብቶ አንድ ታሪክ ልንገርሽ። የሆነች ልጅ ትጨፍርና ዳንስ ምናምን ትልና እናቷ ተጠመጠማትና ልጅቷ ምንድነው የምትለው? በቃ እናትየዋ ስለተደሰተ ንጉሱ ምን ልስጥ ሲላት የምድርን ገንዘብ ሁሉ ልስጥ ሲላት እንቢ ትላለች። ከዛ በኋላ የምትፈልገው እናትየዋ የምትፈልገው የዮሐንስን ጭንቅላት ነው። እና የምወልደው ልጅ አምላክ ያድነዋል፣ ያንተ ልጅ ያድነዋል አይደለም። እሱም በሰማ ጊዜ ጭንቅላቱ ሊቆረጥ ነው ሲል የኔ ልጅ ትቶት ሄደ። አረ ምን አይነት ጨካኝ ነው የምትልከው ልጅ? እንደሱማ ከሆነ አልፈልግም። ጨካኝ ልጅ ልከ ለልጄ ላንተ ልጅ ኖሮ እኔ ደግሞ ተሸክሜ 9 ወር የወለድኩትን ልጅ ከዛ በኋላ ቆይ አልጨረስኩልሽም። መጨረሻው ምን እንደሆነ ታውቂያለሽ? ምንድነው? ልጅሽ እኮ ጭንቅላቱን ተቆርጦ ነው የሚሞተው በእስር ቤት ውስጥ ማንም ሳያግዘው። አዎ እና የጠየቅሽኝ ልጅ ልስጥሽ ወይ? ይሄን ልጅ ልስጥሽ የሚያስደስትሽ የኔ ፈቃድ ሲሆን ነው ወይንም የሚያስደስትሽ ያንቺ መውለድ ነው? የትኛው ነው የምትወጂው? ቀድምና ትላንትና በቤተ ክርስቲያን ጌታ ሆይ ያንተ ፈቃድ ይሁን እኔ ያላንተ ፈቃድ መኖር አልፈልግም ብለሽ አልነበረ? ስለዚህ የኔ ፈቃድ ደግሞ ባንቺ ልጅ ሰጠሽኝ። ከዛ ልጅሽ ልሰደውና በመድረ በዳ ላሳደገው። ከዛ ለኔ ልጅ መንገድ ይጠርግና ከዛ ጭንቅላቱ ተቆርጦ በሰማይ አከብረዋለሁ። እንደውም ልጄም እንደውም መስክሮለታል። ምን ሚል እንደው በመድር ላይ እንደሱ አይነት ነቢያት የለም ከነቢያት ሁሉ ይበልጣል ምናምን እኮ ብሎ መስክሮለታል። ስለዚህ ክብሩ ያለው በሰማይ ነው። ይሄን አምነሽ ትቀበያለሽ? ልጅ ልስጥሽ? ማህፀንሽን ታውሽኛለሽ? ምን የምትል ይመስላችኋል? ማንም እናትሽ ልትላት ትችልም። ማንም እናት እያንዳንዳችን የእግዚአብሔር ጥሪ ይሄ ነው። ገንዘብን እፈልገዋለሁ፣ ቤትህን እፈልገዋለሁ፣ አንደበትን እፈልገዋለሁ። ምንድነው የሚያስደስት? ዝም በል ስልህ ለምን ዝም አትልም? አትሂድ ስልህ፣ አታግባ ስትልህ፣ አትናገር ስልህ ለምን ዝም አትልም? ሂድና እቀፍ ስልህ፣ ውደድ ስልህ ለምን ሄድ አትወድም? ገንዘብን ስትስል ለምን አትሰጥም? ምን ቸገረ? እኔ ልጠቀምበት። እኔ አንዳች ነገር ኢየሱስ ላይ ምን ጎደለበት? ወደ መስቀል ሄደ። አስታቴር ሲፈልግ አስታቴር ይጨመርለታል። አጋይ ሲፈልግ እነ ጴጥሮስ ይጨመሩለታል። አህያ ሲፈልግ አህያ ይጨመርለታል። ክብር ሲፈልግ ክብር ይመጣለታል። ምንም ነገር አንድ ነገር አይጎለውም። እሱ ብቻ ወደ መስቀል ሄደ። በዛ ውስጥ የሚሰራው ደህንነት አለ ለበዞች ለዓለም ሁሉ መዳን። አንድ ካልኩሌሽን ልንገራሽ። 1 - 1 በምድራዊ ነገር 0 ነው። በሰማይ ግን 1 - 1 is billion. is billion. 1 - 1 is billion. እግዚአብሔር ለዚህ ነው ሁሉ ጊዜ አንድያ ልጅ የሚለው። ለምንድን ነው? አንድ ሰጥቶ አለቀ ሲባል ቢሊየን ነው የሚያጭነው። ለዚህ ነው ስንዴ እንኳን አይታችኋል? አንድ ስንዴ ጤፍ አይታችኋል? አንድ ጤፍ ትዘሯትና ትሞትና ስትበቅል ብዙ ሆና ትበቅላለች አንዷ። እያንዳንዳችን ህይወታችንን እንደዚህ ፈልጓል እግዚአብሔር። ዘመኑ ይሄን ትምህርት በዚህ ቦታ ላይ መንፈስ ቅዱስ ሲያመጣ እርግጠኛ ነኝ ሊያሰፋን ነው። የእያንዳንዳችን መሞት ነው የሚናፍቀው። ሙቱ ነው የሚለን ባዲ ኦፍ ክራይስት። ሙቱ። ነገር አታስቡ፣ ስለራሳችሁ አትሩጡ፣ ተከባበሩ፣ ተቀደሱ፣ ለኔ ኑሩ። በእናንተ መስራት ፈልጋለሁ፣ በእናንተ መስራት ፈልጋለሁ፣ መገለጥ ፈልጋለሁ። በድንቅ በታምራት በማዳን በአንድነት በቅድስና የተወገሩ ሰዎች ዝሙት ምናምን ሌባ ምናምን የተባለ ሰው እናንተ ጋር ልክላችኋለሁ። ካቨር ታረጉልኛላችሁ ወይ ወይንስ ተሰድቡታላችሁ ወይ? ሌላ ቦታ የተሰደቡ ሰዎች አሉ። ካቨር ታረጉልኛላችሁ ወይ? ልጆቼን ብልክ ወደ እናንተ ልጅ ልልክ ነው። አንድ ቦታ አይታችኋል በመጽሐፍ ቅዱስ ላይ ጳውሎስ ምንድን ነው ያለው? ወደዚህ ከተማና ስበክ አለው። ያ ከተማ እኮ የዱርዬ ከተማ ነው። ሰው የማይወጣበት እኮ ከተማ ነው። ምን አለው? በዚህ ከተማ ልጆች አሉኝ አለ እግዚአብሔር። በዛ ከተማ ውስጥ ልጆች አሉኝ አለ።
ሂድ በዛ ከተማ ስበክ አለ። ብዙ ሰዎችን ታድናለህ። እኛ አሁን ሌባ ዱርዬ ምናምን የምንላቸው እግዚአብሔር ደግሞ ልጆቼ ይላቸዋል። ስለዚህ ካቨር ማድረግ እንችላለን ወይ? የት እንጀምር? አሁን እንጀምር። አንድ ነገር ገባኝ ይሄን ነገር ሳስብ ዛሬ አብ ወልድ መንፈስ ቅዱስ መሃል ማን ነው የሚገባው? እስቲ ሄድና እግዚአብሔር ጋር ስለ ኢየሱስ ማማት ጀምር። ኢየሱስን ታማዋለህ? አብ ጋር ስለ ኢየሱስ፣ ኢየሱስ ጋር ስለ መንፈስ ቅዱስ ሄድና እስቲ ማማት ጀምር። ምንድነው የሚለው እንዴ? he will cover no ኢየሱስንማ አትንካብኝ ይላል መንፈስ ቅዱስ። ሚኪዬን አትንካ፣ ማነ ፓስተርዬን አትንካ። ካቨር እናደርገዋለን ወይ ፓስተራችንን? አልየን ካቨር ማድረግ እንችላለን ወይ? አልየን ካቨር አድርገናል ወይ? አብረን እያማነው ነው ወይ? አትንካው አይሊን የሚልባልን ፓስተሬ ነው መሪ ነው ማን አፈን ፓስተር ፊትማ መጣ አትከፍትም። እንደዚህ አድርጓል ሊያርጋ እንደዚህ ሆኗል። ይሁና ካቨር ታረጋለህ። ያንን ዋጋ እንከፍልለታለን። የእግዚአብሔር ሰው ስንት መንገድ ያመጣ ሰው አብረን እንቆማለን። እጅ ለእጅ እንያያዛለን። ነው እሱን አብረህ ታማዋለህ። እንትናን እንደዚህ አድርጓት ምናምን ብለህ አሊን ትሳደባለህ። የሆነ ኢየሱስ ለመንፈስ ቅዱስ እንደሚቆም እኛ እንቆማለን ወይ? ይሄ ማለት ድካም የለብንም ማለት አይደለም። ስለሱ እያወራው አይደለም። አሳልፈን ግን ለማንም መስጠት የለብንም። አንድ ራይ ውስጥ፣ አንድ አካል ውስጥ፣ አንድ ቤት ውስጥ እስከኖርን ድረስ የምንኖር ቤት አንድ ቤት ነው። ከቤቴ ውጪ የትም ልሄድ አልችልም። ይሄ ነው የተሰጠኝ መኖሪያ፣ ይሄ ነው ጸጋዬን የሚገልጥልኝ ቦታ ይሄ ነው። ከዚህ ውጪ ልሂድ ወንድሜን እዚህ ጋር ያማውኝ ልሂድ። ነገ ለሚመጣ ሰው አሳልፈህ ትሰጠዋለህ ፓስተር? ነገ ለሚመጣ ሰው ጎብኝቶ ለሚሄድ ሰው አበ ቁጭ ብለህ ታማዋለህ? ስንት ተሸክሞ የመጣውን ስንት መንገድ የመጣውን እግዚአብሔር አምኖ የሰጠውን ራእይ እንሸፍነዋለን? ከፊት ሆነ ላትነካውም ማለት እንችላለን? ቁጭ ብለን ግን እንደ ሌሎቹ አብረን እናሟለን፣ እንሰድበዋለን። እዛው ስላሉ ሰዎች ለማት ቆማለን። ሚኪን መጥቶ አንድ ሰው ሲያማ አብሬያማለሁ፣ እሰድበዋለሁ። እሱማ የማይረባ ምናምን ብዬ ታሪኩን የድሮ ታሪኩን ምናምን እኔም ማላቆን አምጥቶ ሲያወራልኝ አቤት እውነትን ነው ልንጠንቀቀው ምናምን እንላለን። ደግ አደረገ ይሁና፣ አጥፍቷላ፣ ቢያጠፋስ ይውደቃ ይነሳላ። ይሄ ምሕረት ቤት ነው ና ይሄ ምሕረት ቤት ነው። እንኳን አንተንና እንኳን እሱንና ሌላም እንሸከማለን የሚል ልብ አለን ወይ? የተጠራ ነው። ለዚህ ነው እግዚአብሔር ወደዱ የሚልን አንድ ያደርግ። ለዚህ ነው ይሄን ራእይ እግዚአብሔር የሰጠን። ይሄን ራእይ የሰጠን ለዚህ ነው እግዚአብሔር። አንማሽ ከኖረን እንኖር ዝም ብለን እንደ አሕዛብ የማይኖረውን ኑሮ እየኖርን ነው። አሕዛብ የማይሰዳደበውን ስድብ እየተሰዳደብን ነው። እዚሁ ሌላ ስለዚህ ሌላ ቸርች አይደለም የማወራው፣ ሌላ ፕሮግራም አለ። እዚሁ ራስ በራሳችን ስለ እግዚአብሔር ፈቃድ ግን አቤት ጌታ ፈቃድ ምናምን ሃሌሉያ ምናምን እንላለን። ወሸት እግዚአብሔር ያውጣው ይግለጠው። ትላንትና ምን እንደተባባለ ምን እንዳወራ ነው ይግለጠው። የሚሸፍን ልብ የለንም። ምንም አሳልፎ የሚሰጥ ወንድምን የሚጎዳ ወንድምን የሚያስለቅስ ልብ ነው ያለን። እውነት በጣም ነው እግዚአብሔር በእኛ ሊሰራ ይፈልገው። በጣም እንድንሸከም ይፈልጋል። ይሄን ራእይ ሊያሰፋው ነው። የሚመጣ ህዝብ አለ። የተጎዱ አንድ ሰው ጥፋት ያጠፋ ሰው እዚህ ከኛ ጋር ቲክቶክ ላይ ታየ እና ሰዎች ደውለው እንዴ ዝም ትለዋለህ እሱ እንደዚህ ያርጎ ምናምን በዛ ተወግሮ መጥቶ እንዴ ያርጋ በቃ እግዚአብሔር ምሕረት ያበዛለታል። እንዴ ማንንም ይቅር ብሏል። እኛ የባሰን አይደለን እንደኛ ስንቱን አሳብደን አይደለን እንደ መጣ ነው። የስንቱን ትዳር በጥብጠን አይደለን እንደ መጣ ነው። ቸርች አፍርሰን አይደለን እንደ መጣ ነው። የማንን ገንዘብ አልሰረቅንም። እና ስለ ብሩክ ምናምን ከጀርባ ተወርቶ
እና ምሕረት የለውም ለብሩክ እግዚአብሔር ምሕረት የለውም እንዴ? ስለዚህ ስለ ብሩክ ሲወራ የማሰማው ታሪክ እንኳን ብሰማ ደርጋ ያርጋ እግዚአብሔር አለለት ብለህ ከኔ ጋር ታወራለህ። ብሩክ እንደሰምቻለሁ እንዴት ነው ምናምን ይባላል እንጂ አብረህ ዝም ብለህ ፓስተርን፣ ሚስቱን፣ ልጆቹን፣ ጓደኛ የለ ምን ጨፍጨፍ ይዘን ወቅተን ከዛ በኋላ እንበረከክና ጌታ ሆይ ፈቃድ ይሁን እንላለን። አንተ ፈቃድ ኑሮ ህይወቴ እንላለን። የማይሆን የውሸት ክርስትና እየኖርን እዚህ ባዲ ውስጥ እግዚአብሔር አንድነትን ይፈልጋል። ከፓስተር ጀምረን መቆም አለብን። ስላልየ ሳስብ ልቤን ያመኛል። ከስንት ነገር ውስጥ ወጥቶ ሰው መቆም የማይችል በሱ በኩል በሱ መንገድ ባልፍ መቆም የማልችለውን ቆሞ 24 ሰዓት 7 ቀን እያገለገለ አንዲት ነገር ፑልፒት ላይ ተናገረ ብለን እኛ ስለሱን እናማለን። ከሱ ጋር ብሬ አልሰራም ምናምን እንላለን። ዋርሼም ትናሳዝን ሰው 24 ሰዓት እያገለገለ ላይ ሳሳት ነው እንዴ? ደካም ላይ ኖር ነው እንዴ? በሳምንት አንድ የሚያገለግል ፓስተር ምኑ ነው 15 ደቂቃ ፑልፒት ላይ ይወጣል፣ መባውን ይሰበስባል። ከዛ ከዛ በኋላ አታገኘው። ምኑ ጋር ነው ስህተት የምታገኘው? እሱ ጋር ማን ጋር ነው? የትኛው አገልጋይ ነው ስህተት የምናገኘው? 24 ሰዓት እያገለገለ መሸፈን እንኳን ያቅተናል። የተደረገውን ያለፈበትን መንገድ እንኳን መሸከም ያቅተናል። ይሁና ብለን ደረታችንን የምንሰጥበት እንኳን ጉልበት የለንም። ህይወታችንን ለመስጠት እንኳን የአንድነት ጉልበት የለንም። ለመሪዎች የበለጠ ክብር ለሚገባቸው መጽሐፍ ቅዱስ ለሚለን ራስ በራስ እንዴት ነው እኔ ጋር መተኮኪን የምታማት ምሰድባት ነው? ታርጋ ትነሳለች፣ ተወርቀ በቃ ትመለሳለች። የእግዚአብሔር የምህረት አባት ነው ብዬ ካልሸፈንኩላት ምንድነው ቁጭ ብያ ልማት ልግደላት? ደሞ ትጥፋ የትሂድ? ስለዚህ እግዚአብሔር የሰጠንን ይሄን ራእይ በፍቅር እንያዘው። እግዚአብሔር የሚበልጥ ነገር አዘጋጅቶልናል። ስጋችንን ይፈልገዋል፣ አንደበትን ይፈልገዋል፣ ኪስህን ይፈልገዋል፣ አእምሮን ይፈልገዋል፣ የሌለህን ነገር ይፈልገዋል፣ የሚሰጥህን ነገር ይፈልገዋል። የዓለም የሆነ ራእያችሁን እዛ ጋር አስቀምጡት። ለእግዚአብሔር ጥቅም የማይሆን ለኛም ቢሰጠን ጥቅም የማይሆነውን አስቀምጡት እዛው። ይሄ ነው ዓላማ፣ ይሄ ይሁንልኝ ምና ታውለት ለእግዚአብሔር የበለጣለው። አበበች ብትሄድ ከበደች እያለ ዝም ብለን ስራ ይሄኛው ቢሄድ ያኛው ይመጣል እየተባልክ ስንት ነገር እያለ የኔ ካልሆነ ስሜቴ ተጎዳ። የትኛው ስሜት ነው የሚጎዳው? የትኛው ስሜታችን ነው የሚጎዳው? የእግዚአብሔር ፈቃድ ያልሆነ ስሜት ነው የሚጎዳው። ከዛ በኋላ ከተጎዳም በኋላ እግዚአብሔር ስጎዳ ዝም ትላለህ። ለእግዚአብሔር እንኳን የሚገባውን እንደ እግዚአብሔር ፈቃድ የሆነውን እንኳን በአለማድረግ ላይ እያለን ለእግዚአብሔር የሚገባውን እንደ እግዚአብሔር ፈቃድ የሆነውን ደም የፈሰሰለትን ፈቃዱን እምቢ ብለን የኛ ፈቃድ ተነካ ብለን እግዚአብሔር ላይ እናጉረመርማለን። ከቤቱ መራቅ እንፈልጋለን። እግዚአብሔር ጸሎትን አይሰማም እንላለን። ዋርሼ የእግዚአብሔር ፈቃድ ያልሆነ ነገር አክፈን ተቀምጠን እግዚአብሔር ዛሬ እንደዛ ነው የሚለን። የእናንተን አስቀምጡና የኔን ያዙ። የሚጠቅማችሁ እሱ ነው። ምክር ነው መሰጣችሁ፣ የሚወሰድ አይደለም። ዮሐንስን ታገኘዋለሽ፣ በሰማይ ታገኘዋለሽ። በመስጠትሽ በመውለድሽ አንቺ ትድኛለሽ፣ ትከብሪበታለሽ። በሰማይ ታገኘዋለሽ። የምድር ህይወት ይሄ ልጅ ሺደ ከዛ በኋላ ኢየሱስ ክርስቶስ ካደ ጭንቅላቱ አይቆረጥ፣ እሺ ከዛ ይፈታ። ከተፈታ በኋላ ቢያብድስ፣ ሌላ አይምሮ ቢፈጠርበት፣ ሰው ገዳይ ቢሆንስ ምን እንደሚፈጠር ምን ታረጋል? አንዳንድ ነገር ሲወሰድብን እግዚአብሔር ለበጎ ነው እኮ የሚወስደው። ቢቀመጥ ምን እንደሚያመጣ እንኳን ልናይ አንችልም። ሰይጣን ይመጣና ይሁን ነገ እንደዚህ ይሆን ነበር፣ ገንዘብህ እዚህ ይሆን ነበር፣ ትዳርህ ይሆን ነበር፣ እግዚአብሔር ወሰደብህ ነጠቀ ይለናል። ስለዚህ የምንስማማው ጭንቅላቱ ተቆረጠ ልጄ ብለህ ከእግዚአብሔር ጋር ተጣላለህ እንጂ ሰይጣን የሚለንን ሰምተን
እግዚአብሔር ወይ ልጄን ለምንድን ነው የወሰድከው? አንድ ነገር ልንገራችሁና ልጨርስ። ጸሎት ቤት ሳገለግል አንድ ቀን ስናገለግል አንድ እናት መጣች እና ልጇ ሞቶባት ነው። ልጇ የሞተባት ክርስቲያን ልጅ ነው። ልጇ የሞተባት ወደ ጣሊያን ወደ ዩሮፕ ይሄዳሉ ብሎ በቀይ ባህር በወንዝ ውስጥ ገብቶ ነው የሞተው። ባህር ውስጥ ነው የሞተው። እና ያቺ እናት መጣች። ማውራት አትችልም። በልጇ ጋር ነው የመጣችውና በቃ ማልቀስ ጀመረች። እናትየዋ ታለቅሳለች እና ምንድነው ስላቸው በቃ ልጇ ሞቶባት ልጄ ሞቶብኝ ነው ትላለች። እና አመት ሆኖቷል ልጇ ከሞቶ መጽናናት አቃታት እናቴ አለች። ከዛ መንፈስ ቅዱስ የኔ ልጅ ሞቶብኝ አያውቅም፣ እንዴት አድርጌ ነው የሞተ ሰው ላጽናና የምችለው? ጥበብ ስጠኝ አልኩኝ። ጥበብ ሰጠኝ። ጌታ የሰጠኝ ጥበብ ነው። ልጅሽ በጌታ ነው ወይ አልኳት። አዎ በጌታ ነው አለው። ልጅሽ አሁን የት ነው ያለው አልኳት። አሁን በእግዚአብሔር ከኢየሱስ ጋር ነው ያለው፣ በኢየሱስ እቅፍ ውስጥ ነው ያለው አለ። ልጅሽ አሁን ዝም ብለሽ ስታየው ምን አይነት ነገር ውስጥ ያለ ይመስልሻል? በጣም ደስተኛ ነው አይደለ? እግዚአብሔር ጋር አሁን በጣም ደስተኛ ነው አይደለ? አዎ። ልጅሽ አንድ ጥያቄ ይጠየቅ። የሚጠየቀው ጥያቄ ምንድነው? እናትህ በጣም አዝናለች፣ ድምጿ ተጎድቷል፣ ጥቁር ልብስ ለብሳ እስከ ዛሬ ድረስ መንቀሳቀስ አቅቷታል፣ ድምጿ ተዘግቷል እና እናትህ ጋር ስለተቸገረች እናትህ ስለናፈቀችህ እናትህ ጋር ትሄዳለህ ወይ ልጅሽ ተብሎ ቢጠየቅ ምን የሚል ይመስልሻል አልኳት። አረ እንደሱማ አይልም፣ አይመጣም። ለምን? የተሻለ ቦታ ነው ያለው። እና ማዘርዬ ልጆች የተሻለ ቦታ እንዳለ ካወቁ፣ ኢየሱስ ጋር እንዳለ ካወቁ አንድ ነገር ልጠይቆት። ልጆች ጸሎት ጸልይ ስለ እናትህ ቢባል ምን ብሎ የሚጸልይ ይመስሎታል አልኳቸው። እዛ ምን ታረጋለች አምጣት ነው የሚለው። ኦፍ ኮርስ እንደዛ ነው የሚለው። እና በሌላ ቋንቋ ምን ማለት ነው ስላቸው ልጅ እናቴን ግደላት እናቴን ግደላትና አምጣት ነው እንጂ የሚለው ወደ እናቴ መልሰኝ አይልም። ምክንያቱም እሱ የተሻለ ቦታ ስላለ። ስለዚህ እናትየዋ ጋር ጸልየን ስንጨርስ አብዶ በእልልታ ነው የሄዱት። የተሻለ ቦታ ያለ ልጅ ለምንድን ነው አምጣ ብዬ እንትን የምለው? አምጣ ብዬ ከእግዚአብሔር ጋር ምጣለው? እኚህ ሴትዮ እንግዲህ በመንፈስ ካልሆኑ ስላልነበሩ የተወሰደባቸው ልጅ ሰይጣን መጣና አንቺ ክርስቲያን ነሽ፣ ልጅሽ ክርስቲያን ነው፣ አንቺን እጦራለሁ ብሎ ሲሄድ ይላል አይደለ? ሰይጣን ልባችንን ሲነካ ላንቺ ብሎ እናቴን አሳድጋለሁ ብሎ እናቴን እጦራለሁ ብሎ አገር ሳይ መንገድ ላይ ሞተብሽ ምናምን ብሎ ሰይጣን ሹክ ይላታል። ስለዚህ ያላችሁ አማራጭ ምንድነው? ልጄን ወሰድክብኝ ነው የሚሉት። ሴትዮዋ ልጄን ወሰድክብኝ። ለዚህ ነው አሁን የሚወሰድ ይመስለናል አንዳንድ ነገሮች። እግዚአብሔር ሲከለክልም ሲወስድም ምንም ሲል በመንፈስ ካለን የክብር መንገዳችን ነው፣ ክብር ነው፣ እልልታ ነው። ይሄ ማለት ቀላል ነው እያልኩኝ አይደለም። ግን ከገባን የእግዚአብሔር ፈቃድ ከገባን ክብር የሚባል ነገር ከኛ ይወጣል። ገንዘብ የሚባል ነገር፣ መስገብገብ የሚባል ነገር፣ ሰው መጉዳት የሚባል ነገር፣ ወሬና ተንኮል የሚባል ነገር አውቆ ይወጣል። ያቃተን ነገር ሁሉ አውቆ ይሄዳል። ያለቀስንበት አልለቅም ያልነው ነገር ሁሉ የእግዚአብሔር ዓላማ ከባድ አውቆ ይሄዳል። ልቀቁ ነው የሚለን እግዚአብሔር። በነህምያ መጽሐፍ ዳርዳሩን ትልና እንደዚህ ብለህ ትጨርሳለህ። በክርስቶስ ኢየሱስ ስም አሜን። መንፈስ ቅዱስ ሆይ አመሰግንሃለሁ። የኔ ጌታ አመሰግንሃለሁ። ሆሊ ስፒሪት አመሰግንሃለሁ። መናገር የምትችል፣ ማሳመር የምትችል፣ ማውጣት የምትችል፣ መምከር የምትችል፣ ክብሩን ሁሉ የምትወስድ አንተ ብቻ ነህ። አንዳች ከኔ እንዳልሆነ ጌታ ሆይ አውቀዋለሁ። የተናገርከው አንተ ነህ፣ የመከርከው አንተ ነህ። ክብሩን ሁሉ ላንተ ሰጠው። አሁንም አብዛልን። ጸጋ አብሮ ይለቀቅ። ይሄን ቃል የሚያጸና መንፈስ አብሮ ይለቀቅ። የሰሙት ላይ ሁሉ አብሮ የጭካኔ መንፈስ
ራስን የመግዛት መንፈስ፣ እግዚአብሔርን የመፍራት መንፈስ፣ ይሄን ራእይ የመውደድ መንፈስ፣ ፓስተርን የማክበር መንፈስ፣ ለፓስተር የመቆም መንፈስ በክርስቶስ ኢየሱስም በእያንዳንዳችን ላይ ይግባ። ጌታ ሆይ ቃልህን በድንቅ በታምራት በፈውስ በህልም ጌታ ሆይ አጽናው። ይሄ ራእይ እግዚአብሔር አባት የክርስቶስ መገኛ መገለጫ፣ የብዙ ነፍስ መዳኛ፣ ወደ እግዚአብሔር መንግስት መግቢያ፣ የሰዎች የውስጣቸው በሽታ የሚነቀልበት አይን የሚያበራበት ራእይ ስለሆነ አመሰግናለሁ። ይሄ መንፈስ በካናዳ፣ በኢትዮጵያ፣ በስዊዘርላንድ፣ በለንደን፣ በሲያትል፣ በፖርትላንድ እግዚአብሔር አባት ሆይ በዲሲ ውስጥ በእያንዳንዱ ቦታ ይሄን መንፈስ ጌታ ሆይ በኢየሱስም በእያንዳንዳችን አንደበት ውስጥ አስቀምጠው። ጌታ ሆይ ሁሉም ያንተን ስራ እንዲሰራ ይሄን ቅጥር እንዲሰራ በክርስቶስ ኢየሱስም ለመንኩህ። አማኑኤል አንተ ከብረህብን እንለፍ። ለቆርቆሮ ለዚህ ዓለም ለማይረባ ነገር ሰዎችን አንግደል። አንተን በእኛ ውስጥ ጌታ ሆይ አንተ በእኛ ውስጥ ክበር። ኢየሱስዬ ለመንኩ። እግዚአብሔር መንፈስ ለመንኩ በምትወደው ልጅ በኢየሱስ ስም አሜን። ሚካችን ወንድማችን የራሳችን የሁላችን ቀጥል። ብሩክዬ በጣም ከዚህ በኋላ የኛውን ይዘነው የክርስትና ህይወታችን በእውነት እንዲቀልልን እንድናቀው እግዚአብሔርን፣ የእግዚአብሔርን ማንነት፣ የአባትን ማንነት፣ የወልድን ማንነት፣ የመንፈስ ቅዱስን ማንነት አውቀን ቀሪ የክርስትና ህይወታችንን እንዲያቀልልን ይሄ ስብከት አይደለም፣ ጥበብ ነው የፈለቀው። በእውነት በጣም የእግዚአብሔር ጥበብ ነውና እኔ አይቼ በማላቀው መልኩ ነው ያየሁት። በእንደዚህ አይነት መልኩ ክርስትና ነው አይቼው አላቅም። በጣም ኮምፈርት ዞን ላይ ነበርኩኝ። እግዚአብሔርን ካረገልኝ ከምፈልገው አንጻር ነበረ ሳመሰግነውና ያለውት የእግዚአብሔርን ፍቃድ አረኩ ብዬ ካሁን በኋላ አላስብም። ፍቃድ ይሁንም ብዬ ለመጸለይ መጀመሪያ 5 ጊዜ እንዳስብ አንድ ጊዜ አስታውሳለሁ። አንዱ ሲናገር ነው የሆነ ሰውዬ በጣም ያገለግል ነበር እግዚአብሔርን ረጅም ዓመት ያገለግላልና የሆነ ጊዜ በቃ ማረፍ ፈልጎ ትዳር ስጠኝ በቃ አገለገልኩ እግዚአብሔር ትዳር ስጠኝ ብሎ በቃ እያለ ቀን ያለቅሳል በእግዚአብሔር ፊት። በቃ መረጋጋት፣ ቤተሰብ መመስረት፣ ልጆች መውለድ ምናምን ይፈልግና ይጠይቃል። ከዛ እግዚአብሔርም ቸር አይደል ሰጠውና ያቺ ሴት ሰላም ይኖረውን ሰውዬ ከሰፈር አባልታው ከዘመድ አለያይታው በጣም ነገረኛ ያንገበገበችው በቃ ሊኖር ያልቻለው ሚስት ሰጠው እግዚአብሔር። እና እንዴ እግዚአብሔር ሚስት እኮ ነው የጠየቅኩህ፣ እንዴት ሳገለግል ኖሬ እንዴት እንደዚህ አይነት ሚስት ሰጠኛል አለው እግዚአብሔር። እና መንፈስ ቅዱስ ምን ይለዋል? እቺ ልጄ አንተም ባልሰጣት ኖሮ ሌሎች ይገሏት ነበረ። ልታስተካክላት የምችለው አንተ ነህ። ሚስት ሰጠኸኝ፣ ሚስት ጠየቀኝ፣ ሰጠውክ። እሷም ለአንተ ታስፈልጋት ነበረ። እሷ ደግሞ ለአንተ ወደፊት ታስፈልጋለች፣ ስራት ብሎ እግዚአብሔር ተናገረ የሚል ነገር ሰምቻለሁና ብዙ ጊዜ ሊዲያን አንዳንድ ነገር በሰዎች ሆነ ነገር ስንጎዳ እዚህ ውስጥ አለሽ ሊዲያን እላታለሁ፣ ጸሎትሽን ቼክ አድርጊ እላታለሁ። አብሰው ብዙ ጊዜ ድንጋይ ልቤን ምናምን ብለን ስንጸልይ ኦኬ ስጋ ልብ ነው የፈለግከው ብሎ አጠገብህም ያመጣልን ሰው በጣም ምርር የሚያደርግ ሰው ስታገኝ ጸሎትን ቼክ ማድረግ፣ የጸሎት ደብተርን ማገላበጥ አለበት።
ቼክ የምትደረገው በዛ ነው። እግዚአብሔር ከሱቅ አምጥቶ ከስፔር ፓርት ልብ አይገጥምልህም። የራሱን ሰው አምጥቶ ነው አጠገብ የሚያደርግልህ። የእግዚአብሔር ፍቃድ ያ ነው። እኛስ ልብ ስጠን ብለን ሪላክስ አድርገን ኮምፈርት ዞን ለመኖር ነው። ነህምያ እኮ በጣም ኮምፈርቱ ላይ ነበር የሚኖረው። የእግዚአብሔር ፍቃድ ግን በክረምት በሶሳ ግን ቢኖር ሳለ በዛ ክረምት ግን ቁጭ አላስባለውም። የእግዚአብሔር ራእይ በጣም ወደ ፈረሰ ቅጥር ወደ ተዋረደ ህዝብ ነው የሄደው፣ ከስልጣኑ ተነስቶ ማለት ነው። የእግዚአብሔር ፍቃድ ሌላ ነው፣ የኛ ሐሳብ ሌላ ነውና ታኮ ያስገባንባት የራሳችን ፍላጎት አምላክ ሆይ ይሄን ቢዝነስ ስጠኝ ፍቃድ ከሆነ ብለን ነው ታኮ የምናስገባው። ፍቃዱን መጨረሻ ላይ እንደ ታኮ ነው ከእግዚአብሔር ጋር ላይ ለማድረግ እና ምንድነው ዛሬ ገባኝ ብሩክዬ የእግዚአብሔር ምህረት መብዛቱ አንደኛ፣ ሁለተኛ ደግሞ አትሊስት አልኩኝ የሆነ በጣም ጊልቲነት ተሰማኝና ለሁላችሁም እዚህ ጋር እንዲሆናችሁ ብሩክዬ ዛሬ ምክር ነው የመከረን እንጂ እዚህም ቁጭ ብለን ይሄንን ዕውቀት ወደ ህይወታችን ሲመጣ እግዚአብሔር ስለወደደን ነው። ሸክላ በሸክላ ሰሪው እጅ ካለ ይሰራል። መሰራታችን አይቀርም፣ መቀጠላችን አይቀርም፣ መስተካከላችን አይቀርም እንጂ እስከዛሬ ባረግነው ነገር ወይ እንደዚህ አይደለም ብለን ጭራሽ እንድንሸሽ አይደለም። ይሄንንም የሰማነው ለወደፊት ህይወታችንን ሲያመቻችልን ነው እግዚአብሔር። እሱ ነው መፈለግና ማድረግን በልባችን ውስጥ የሚያስቀምጠው። ቁጭ ብለን በአሜሪካ ምድር ቁጭ ብለን ይሄንን እንድንሰማ መንፈስ ቅዱስ ሊድ ሲያደርገን ህይወታችንን ሲያመቻችልን ነውና መታደል ነው እና ብዙም ጊልቲነት እንዳይሰማን። ሁለተኛ ነገር ነው አጠገባችን ያሉትን እህት ወንድሞቻችንን ልክ እንደራሳችን እንድናይ ብሩኬ መከርከም ምክር በጣም አሜዚንግ ነው። ራሴን እንድመለከት ነው ያረከኝ። እንዴት ነው ለፓስተር የምቆመው? እንዴት ነው ለእህት ለወንድሞቼ የምቆመው? ነው እንደ ኖህ ልጆች እንዳንዱ ነው መሆኑ ነው። 100 ዓመት የእግዚአብሔርን ትእዛዝ የእግዚአብሔርን ፍቃድ ሲፈጽም ቆይቶ አንድ ቀን ተሳስቶ ጠጥቶ ስለተኛ አንዱ ልጁ ሳቀበት አይደል? ያነኝ ወይ ነው ያለበሰው ነኝ። እንደዚህ ለማየት ራሱ ያለበሰው ነኝ ነው። ፓስተር ዛሬ በጣም በቃ ጥበብ ስለሚፈልቅበት ዛሬ ብዙ ነገር እየተማርኩ ስለሆነ ዛሬ ኢነር ሂሊንግ እየተማርኩ ስለሆነ ነው አብሬ ያለሁት ወይስ በድካሙም አብሬው ነኝ? ብሩኬ በድካምህ አብሬ ነኝ። ኩክዬ አብዬ ኤቨሪባዲ ሂር ነው። ከናንተ እዚህ ጋር ህብረቱ ተመችቶኝ ቁጭ አልኩት። ኮምፈርት ዞናችንን ብቻ ነው ወይ እየተከተልን ያለ ነው ሚለው ነገር ትልቅ ኩዌስችን ማርክ አድርጌ ግርግዳይ ላይ ሰቅዬ ጧትና ማታ ራሴን እንድመረምር ሀብዬ ዛሬ ነው ክርስትናን የጀመርኩት። ተባረክልኝ ብሩክዬ፣ ጸጋ ይብዛልህ፣ አሁንም ይጨምርልህ። በእውነት እንኑረው። ትላንትም ስትል ነበረ መስበክና ማለትና መስማትና መኖር ደግሞ ይለያያል። እግዚአብሔር እንድንኖረው ይርዳን። በእውነት በጣም የሚገርም የህይወት ማኑዋል ነው እግዚአብሔር ዛሬ ያፈሰሰልን። እንድንኖረው ይርዳን። ጸጋ ይብዛልን። ተባረኩ። ከስራ ያላችሁን ፕሊዝ በቃ የሆነች ነገር በሉ፣ ደስ እንዲለን መስማታችሁን እንድናቅ ፕሊዝ። ተባረኩልኝ። እውነት ነው ሚኪ፣ ያው መጨረሻ ላይ ያልከው ትክክል ነው። ወደ እንዳንገባ እንዳይከብደን አሁን የተነጋገርነው ነገር እንዳይከብደን ቀርተዋል አይደል ሚኪ? ስቶፕ አድርገውና አይሰማም። ላጥፋውና ሪፍሌክት እንትን ኤንድ ሁሉንም ይሄ እንዳታጠፋው ፕሮግራም እኔ ሌላ ጊዜ እንደማደርገው የቱ ጋር እንጀምር መሰላችሁ?